የቫይታሚን ኤ አስደናቂ እውነታዎች። ቫይታሚኖች በሁለት ይከፈላሉ፣ ፋት ሶሉብል እና ወተር ሶሉብል በመባል። ወተር ሶሉብል ብለን የምንጠራቸውም ቫይታሚን ቢ እና ቫይታሚን ሲ ናቸው። ይህም ማለት እነዚህ ቫይታሚኖች ውሃ ውስጥ በቀላሉ የሚሟሙ ናቸው ማለት ነው። ፋት ሶሉብል ብለን የምንጠራቸው ደግሞ ቫይታሚን ኤ፣ ቫይታሚን ኢ፣ ቫይታሚን ዲ እና ቫይታሚን ኬ ናቸው። እነዚህ ደግሞ በፋት ውስጥ በቀላሉ የሚሟሙ ናቸው ማለት ነው። ቫይታሚን ኤ ለመጀመሪያ ጊዜ አይደንቲፋይ የተደረገ ፋት ሶሉብል ቫይታሚን ነው። የቫይታሚን ኤ ጥቅሙን ስንመለከት አንደኛ በሽታ የመከላከል አቅማችንን ይጨምርልናል። ሁለተኛ ለእይታችን መዳበር ጠቃሚ ነው። ሶስተኛ በሰውነታችን ውስጥ የሚገኙ ሴሎችን ተግባቦታቸውን ይጨምርልናል። አራተኛ አንቲኦክሲደንት ሮል አለው። ይህም ማለት ፍሪ ራዲካሎች ወይም ካንሰር ኮዚንግ ሰብስታንሶችን ከሰውነታችን ውስጥ ያስወግድልናል። የቫይታሚን ኤ ሶርስ ስንመለከት በሁለት ከፍለን ማየት እንችላለን። አንደኛው ፕሪፎርምድ ቫይታሚን ኤ ወይም ሬቲኖል የምንለው ሲሆን ይህንንም ከአኒማል ሶርስ የምናገኘው ነው። ለምሳሌ ከስጋ፣ ከእንቁላል ቢጫው ፓርት ወይም ኤግ ያክ የምንለው፣ ከቅቤ፣ ከወተትና ከጉበት ማግኘት እንችላለን ማለት ነው። ሁለተኛው ፕሮፎርምድ ቫይታሚን ኤ ወይም ካሮቲኖይድ የምንለው ሲሆን ይህንን ደግሞ ከፕላንት ሶርስ የምናገኘው ሲሆን ቀይ፣ ብርቱካንማ፣ ቢጫና አረንጓዴ ከለር ያላቸውን አትክልትና ፍራፍሬ እንደ ምሳሌነት ማየት እንችላለን። ለምሳሌ ያህልም ዱባ፣ ካሮት፣ ማንጎ፣ ጎመንን እንደ ምሳሌነት መጥቀስ እንችላለን። ታዲያ የቫይታሚን ኤ እጥረት ምን ሊያስከትል ይችላል? ይህ ችግር በስፋት እያደጉ ያሉ ሀገራት ላይ በሰፊው የሚታይ ነው። አንደኛ ናይት ብላይንድነስ ወይም አይነ ስውርነት፣ ሁለተኛ ሪታርድ ግሮዝ ወይም የእድገት ውስንነት፣ ሶስተኛ ኢንክሪዝድ ሰሰፕታቢሊቲ ቱ ኢንፌክሽን፣ ይህም ማለት ለኢንፌክሽን ተጋላጭነታችንን ይጨምራል። አራተኛ ዜሮ ፋት አለሚያ የምንለው ሲሆን በዚህም ውስጥ ባይቶት ስፖት እና ኬራቶማላጂያን መጥቀስ እንችላለን። ባይቶት ስፖት የምንለው ከአይናችን ጥቁሩ ክፍል አጠገብ ነጩ የአይናችን ክፍል ላይ አረፋ የሚመስል ነጭ ነገር ይታያል። ይህም የቫይታሚን ኤ እጥረት ምልክት ነው። ኬራቶማላጂያ የምንለው ደግሞ ኮርኒያ የምንለው የአይናችን ክፍል ይሳሳል፣ ይደርቃል እናም ይቆስላል ማለት ነው። ይህንን በመመልከት የቫይታሚን ኤ እጥረት እንዳለብን እና እንደሌለብን መለየት እንችላለን ማለት ነው።